ወደ ዓለምና ዝግጅት ነው የምናልፈው። ሰሞኑን በቦሊቪያ የፕሬዝዳንታዊ ምርጫ ተደርጎ ነበር። የ54 ዓመቱ ቀይ ህንድ እዛው ኢንዲጂነስ የሚሏቸው አይነት ሰው ናቸው ኢቮ ሞራሌስ በድጋሚ ቦሊቪያን ለመምራት በ61 በመቶ ድምጽ ተመርጧል። ደቡብ አሜሪካ አካባቢ ሰሞኑን ምርጫ በስቷል። በብራዚልም እንደዚሁ ምርጫ ሲካሄድ ነበር። ዓለምና ዋሲ ግን የሚወስደን ወደ ሌላኛዋ የደቡብ አሜሪካ ሀገር ነው። እቺ ሀገር በርካታ ታላላቅ ሰዎችን ማፍራት ይችላልች። በጥሩም በበጎም በመጥፎ ማለት ይቻላል። ከዚህ ቀደም እንደነ ኤሪክ ራሚሬዝ ሳንቼዝ ወይም ደግሞ ካርሎስ ቀበሮን የመሳሰሉ ዓለም አቀፍ አሸባሪዎችን ያፈራች ሀገር ነች። በነዳጅ ሀብቷ የበለጸገችው ቬኔዙዌላ ከዚህ በተጨማሪ ደግሞ አሜሪካንን ማይፈሩ መሪዎችን የምታፈራ ሀገር ነች ቬኔዙዌላ። በቬኔዙዌላ ቆይታ እናደርግና ከዓለም ነገር በኋላ ላይ ተመልሰን የምንገናኝ ነው የሚሆነው። በደጋፊዎቻቸው ዘንድ ኮማንዳንቴ አዛዡ ይሰኝ የነበሩት የቬኔዙዌላው ፕሬዝዳንት ሁጎ ራፋኤል ቻቬዝ ፍሪያስ 21 ወራት ከፈጀ የነቀርሳ በሽታ ፍልሚያ በኋላ በካራካስ ወታደራዊ ሆስፒታል ውስጥ ከዚህ ዓለም በሞት ተለዩ። የካቲት 29 ሐሙስ የኢራኑ ፕሬዝዳንት አህመዲ ነጃድና የኩባው ፕሬዝዳንት ራኡል ካስትሮን ጨምሮ 32 የዓለም መሪዎች በአብዛኛው ግራ ዘመሞች በተገኙበት ሥርዓተ ስንብታቸው ተፈጽሟል። አስከሬናቸው ግን ግባ ለመሬት አልተባለም። በሳይንሳዊ የማድረቂያ ዘዴ ተጠብቆና በክሪስታል መስታወት ውስጥ ተሸፍኖ ከትውልድ ትውልድ ከዘመን ዘመን እንዲተላለፍ በወታደራዊ ሙዚየም ውስጥ ደርቆ እንዲኖር ተወስኗል። ይህም ቻቬዝ ሁጎን እንደ ቀደምት የሶቪየት መሪዎች ቭላዲሚር ኢሊች ሌኒን እና ጆሴፍ ስታሊን፣ እንደ ቻይና፣ ቪየትናምና ሰሜን ኮሪያ አብዮታዊ መሪዎች ማኦ ሴቱንግ፣ ሆቺሚንና ኪም ኢል ሱንግ ሁሉ በድንገላቸው አፈርም አይቀምስ ይልቁንም በሕያው መካከል የሚኖርና የሚዘከር ይሆን ዘንድ ተወስኗል። ይህም በላቲን አሜሪካ ምድር በድንገላቸው ካፈር በላይ ተጠብቆ እንዲቆይ ሲወሰንላቸው ቻቬዝ ሁጎ የመጀመሪያውና ብቸኛው የላቲን መሪ ይሆናሉ። በ58 ዓመታቸው የሞቱት ቻቬዝ በሀገራቸው ምድር ብቻ ሳይሆን በታዛቢዎች አስተያየት ምናልባትም በዓለም ጭምር እጅግ የታወቁና ግምት የሚሰጣቸው መሪ ለመሆን የበቁ ሰው ነበሩ። ለዚህ አይነቱ ብሔራዊ የብዙሃን ተመላኪነትና የዓለም ታዋቂነት ያደረሳቸው ምስጢር ደግሞ ቦሊቫሪያን ብለው የጠሩት አብዮታቸው እንድምታ ነበረ። ቦሊቫሪያ ራሷ ቬኔዙዌላንና ሌሎች 4 የላቲን አገሮችን ከስፔን ቅኝ ገዢዎች መዳፍ ውስጥ ፈልቅቆ ያወጣ የ19ኛው ክፍለ ዘመን ላቲናዊ የነጻነት ፋኖ የሲሞን ቦሊቫሪያ የመጀመሪያ ስም ነው። ቻቬዝን የጸነሳቸው እሳቤ ይህ የነጻነት አርበኛ መንፈስ ነው ይላሉ የሚያውቋቸው። ስር ነቀሉ፣ ዓይንና ልብ ገቡ፣ ዘፋኙ፣ ዳንሰኛው፣ ባጭር ቃል ሞገደኛውና አንዳንዶች እንደሚሉት ለከት የለሽ ተሳዳቢው ሁጎ ቻቬዝ ከመካከለኛው ምስራቅ ውጪ በምዕራባውያን ንፍቀ ክበብ ውስጥ ዋናዋ ወይም በዓለማችን የነዳጅ ሀብታም አገሮች ተርታ 10ኛ ደረጃ ላይ የምትገኝ አገራቸውን ለ14 ዓመታት ያክል በዲሞክራሲያዊ ምርጫ አሸንፈው ነገር ግን እሳቸው የ21ኛው ክፍለ ዘመን ሶሻሊዝም በሚሉት ህብረተሰባዊነት መርህ ልቧን ሁለት በከፈለ መስተዳደር ስር ጸጥለጥ አድርገው አስተዳድረዋታል። ይህ የቻቬዝ 14 ዓመት ያስቆጠረ ስር ነቀልና ማህበረሰባዊ ፍትህ ያዳረሰ አዲስ ሶሻሊዝም የዛችን አገር ብቻ ሳይሆን ከ22ቱ የላቲን አገሮች ውስጥ የአብዛኛዎቹን ገጽታና ተምኔት ቀይሯል። ደሴቶችን፣ ካሪቢያን አገሮችንም አካቷል። እኚህ ባለቀይ መለዮ የቀድሞው የአየር ወለድ ሌተና ኮሎኔል የዚችን አገር በትረ ስልጣን በጨበጡበት 14 ዓመት ውስጥ የተባበሩት መንግስታት ኮሚሽን ለላቲን አሜሪካ በግልጽ እንዳስቀመጠው ከሀገሪቱ ህዝብ ቁጥር ውስጥ 46.8 የነበረውን የድሆችን ቁጥር ግማሽ በግማሽ በሚባል አስደናቂ ለውጥ ወደ 29 በመቶ አውርደውታል። ከድህነትም ባነሰ ከሰው ተራ የወጡ ምናምኔት የሌላቸው በሚያስብል ደረጃ ውስጥ ኤክስትሪም ፖቨርቲ ውስጥ ይገኙ ከነበሩት ቬኔዙዌላውያን ምስኪኖች መካከል አየር ወለዱ ቻቬዝ ከ2/3 በላዮችን ከጉድጓዱ ስበው ወደ ጤናማ አየር ወደ ጤናማ ኑሮ አውጥተዋቸዋል። የቻቬዝ ዘመን ቬኔዙዌላዊ በከፍተኛ የመንግስት የነዳጅ ገንዘብ ድጎማ በርካሽ ዋጋ የተሰሩለት የመኖሪያ ቤቶች ውስጥ ይኖራል። ነፃ ሕክምናና እስከ ዩኒቨርሲቲ ነፃ ትምህርት ያገኛል፣ ያውም በጥራት።
መንገዱ ቀየው ለምቷል፣ መሰረተ ልማት ተዘርግቶለታል። በቀጥታ በሚሳተፍባቸውና የራሱን ጉዳዮች ወደ ላይ ሊያስተጋባበት በሚያስችሉ ከ300,000 ያላነሱ የማህበረሰብ ምክር ቤቶች ውስጥ ተደራጅቷል። በዛሬዋ ቬንዙዌላ የፖለቲካ አሸናፊ ለመሆን በቻቬዝ ክንድ ከጉድጓድ ተስበው የወጡትን ሚሊዮኖች ድሆች ማህበረሰቦችን ብቻ ሳይሆን ከፊል ደልዳላ ነዋሪዎችን መካከለኛ ገቢ ያላቸውን ጨምሮ የግድ ግምት ውስጥ ማስገባት ወሳኝ ነው። በውጭ ጉዳይ ፖሊሲያቸው ቻቬዝ የላቲኖችን ውህደት በማራመድ የሚቀድማቸው አልነበረም። እምቅ የሆነውን የነዳጅ ሀብታቸውን በመጠቀም ቻቬዝ ካሪቢያን ለሚሰኙ የደሴት ሀገሮችና ሌሎች የላቲን ደሃ ሀገሮች በአነስተኛ ዋጋ ኪሳቸውን በማይጎዳ የረጅም ጊዜ ክፍያና ተስማሚ አከፋፈል ዘዴ ነዳጃቸውን አዳርሰዋል። ይህም እነዛ ሀገሮች አሁን ለነዳጅ ሊያወጡ ይገደዱ የነበሩትን ከፍተኛ መጠን ያለው ገንዘብ ወደ ሀገራቸው መዋለ ንዋይ እንዲያፈሱና ኢኮኖሚያቸውን እንዲገነቡበት እድል ሰጥቷቸዋል። ይህም በመሆኑ ሀገሮቹ ለወትሮ ከአሜሪካ ጋር በተሳሰረ ሁኔታ ብቻ የግድ መኖር የነበረባቸውን ሁኔታ ትተው ወደ ራሳቸው እንዲያዩና በመካከላቸው የእርስ በርስ ጤናማ ግንኙነት ፈጥረው እንዲያድጉ በር የከፈተ ነው። ቻቬዝ ከዚህም በላይ የታወቁትንና ተፈትነው ያለፉትን ነባሮቹን ጸረ አሜሪካ አርበኛ ሀገሮች ኩባና ኒካራጓን ከቦሊቪያና ኢኳዶሪያ ጋር አጣምረው ሌሎችንም በማካተት አልባን መሰረቱ። ይህ አልባ ተብሎ የሚነበብ የእንግሊዝኛ ምህጻረ ቃል በሙሉ ንባቡ የአሜሪካ ህዝቦች ቦሊቫሪያዊ ቃል ኪዳን ይባላል። ይህ አልባ የተሰኘም ቦሊቫሪያ ቃል ኪዳን በክልሉ ላይ የሚናኘውን የአሜሪካ መራሹን የነጻ ንግድ ስምምነት በመጻረር የቆመ ነው። ከነጻ የንግድ ስምምነቱ በፉክክር ላይና በውድድር ላይ ብዙ በማትረፍ ላይ የተመሰረተ ንግድን በመቃወም አልባ ግን የክልሉ ንግድ በጎረቤታዊ ወዳጅነትና በትብብርና በመረዳዳት መንፈስ ላይ የተመሰረተ እንዲሆን የሚሰራ ነው። ሁሉንም የደቡብ አሜሪካ ሀገሮችን በአባልነት የያዘውን በምህጻረ ቃል ኡናሲር የሚባለውን ክልላዊ ህብረት በመሪነት ፈጥረዋል። በቅርቡ ደግሞ አሜሪካና ካናዳን ሲተቡ በስተቀር ቀሪዎቹን የካሪቢያንና ላቲን አሜሪካ መንግስታትን የሚያካትተውን በምህጻረ ቃል ሰላክ የተባለውን ክልላዊ አካል እንዲመሰረት በግንባር ቀደምትነት አግዘዋል። የዚህ አይነት ውህደት አይነተኛ ውጤቶች በርካቶች ናቸው። ከመካከላቸው አንዱ ደግሞ ከዩናይትድ ስቴትስ አሜሪካ የተጣለባትን ከ30 ዓመታት በላይ የፈጀ ማዕቀብ ብቸኛነት የነበረችውን ኩባን ነፃ ማውጣት መቻሉ ነበር። ኩባ በወዳጅ ዋጋና ኪስን በማይጎዳ እጅግ ዝቅተኛ የረጅም ጊዜ አከፋፈል በአመት የ7 ቢሊዮን ዶላር የነዳጅ ዘይት ከቬንዙዌላ ታገኝ ነበር። ወደ ኢትዮጵያ ገንዘብ እንመልሰው ካልን ወደ 140 ቢሊዮን ማለት ነው። ቻቬዝ ሁጎ የዩናይትድ ስቴትስ አሜሪካ ካፒታሊዝምና በሷ የሚደገፈው ኒዮ ሊበራሊዝም የከፉ ተቃዋሚ ነበሩ። ከ9/11 በኋላ አሜሪካ በኢራቅና በአፍጋኒስታን ያደረገቻቸውን ዘመቻዎች ሽብርን በሽብር የምትዋጋ እያሉ በአደባባይ የሚነቅፏት ተችዋ ነበሩ። ብዙዎቹ ልብ ያላሉት ግን እጅግ ትልቅ ፋይዳ ያለው የቻቬዝ አሻራ ይላሉ ገምጋሚዎቻቸው። የቻቬዝ ርዕዮተ ዓለማዊና አብሪ ሰብዕና በላቲን አሜሪካ ሀገሮች ያሰፈነው መንፈስ ነው። ላቲኖች በማንኛውም ዲሞክራሲያዊ ምርጫ ውድድር ላይ ከቻቬዝ በኋላ ማለት ነው ምርጫቸው በተከታታይ ግራ ዘመም የፖለቲካ ፓርቲዎችንና ፖለቲከኞችን እየሆነ መጥቷል። የዚህ ምክንያቱ ደግሞ ይላሉ ቻቬዝ የሚያስበውን የሚናገር የሚናገረውን ደግሞ የሚፈጽም ብርቅ ፖለቲከኛ ስለነበረ ነው ይላሉ። ቬንዙዌላ አንጀቷ ድረስ በተሰማት ሰቀቀን እያለቀሰች የተለየችው ሰው የተለየችው መሪዋ ሁጎ ቻቬዝ ቅንጣት በሚለቅሙ መከረኞቿና በሚቀናጡ ቅምጥሎቿ መካከል ላይና ታች ተንቦርቅቆ የነበረው ልዩነት ያጠበበ ብዙሃኑን በአገራቸው ምድር እኩልነት እንዲሰማቸው ያደረገ አገራቸውን በላቲን አሜሪካ ሀገሮች ሲታይ እንኳን በቁጥር 1 የምትጠቀስ እኩልነት እየተንሰራፋባት የመጣ የጋራ አገር ያደረጉ ሰው ነበሩ ይሏቸዋል። በወታደራዊ መፈንቅለ መንግስት ሙከራ በፈረንጅ 1992 ወደ ሀገሪቱ ፖለቲካ እየመጡ ባልተሳካው ሙከራ 2 ዓመት የታሰሩ ከዛም በምህረት ተፈቱና የራሳቸውን 5ኛ ረድፍ የተባለ ፓርቲ አቋቁመው በምርጫ ፖለቲካ አሸንፈው ስልጣን ከያዙበት 1999 ጀምሮ
ቻቬዝ 4 ጊዜ በምርጫ አሸንፈዋል። አሁንም የሌላ የ6 ዓመት የስልጣን ዘመን አሸናፊ ሆነው ሳለው ነው ነቀርሳ ከፖለቲካም ከህይወትም የለያቸው። ቻቬዝ በስልጣን ዘመናቸው ከሶቪየት ሶሻሊዝም የተለየ ያሉትን የ21ኛው ክፍለ ዘመንን ሶሻሊዝምን እውን ለማድረግ ያግዛቸው ዘንድ ህገ መንግስታዊ ለውጥ አድርገዋል። ህዝብ አሳታፊ ስርዓት አደራጅተዋል። የሀገሪቱን የነዳጅ አቅራቢዎች ድርጅት 60% በመንግስት ቁጥጥር ስር እንዲውልና ሌሎች ቁልፍ ኢንዱስትሪዎችን በመንግስት ቁጥጥር ስር ለህዝብ ጥቅም አውለዋል። የቻቬዝ የ21ኛው ክፍለ ዘመን ሶሻሊዝም ከቀድሞ የሶቪየት ሶሻሊዝም የሚለይበት ሌላ እንግዳ ባህሪው በምህርነት ከሚጠቅሳቸው ነጥቦች አንዱ በክርስትና እምነት ከሶቪየት ህብረት ኮሚኒዝም በተለየ የ21ኛው ክፍለ ዘመን የቻቬዝ ወይም ቻቪዝሞ ሶሻሊዝም ለየት የሚያደርገው አንድ እንግዳ ባህሪ ያለው በዚህ የማህበራዊ እኩልነት መርሁ ላይ እንደ አንድ ታላቅ መሪ ከሚያቸው መካከል ከቦባሪያው የነጻነት ታጋይ ውጪ ኢየሱስ ክርስቶስ አንዱ ነው። እኚህ የቻቪዝሞ መስራች ቻቬዝ ሁጎ በማንኛውም ንግግራቸውም ሆነ በደረሱበት ቦታ ያማትባሉ። ኢየሱስ ክርስቶስ የማህበራዊ እኩልነት አደላዳይ እንደሆነ ያምኑ ነበር። ቻቬዝ በተረፈ በዓለም መድረክ ለከት የላቸውም እስኪባል ድረስ አሜሪካንን ተናግረዋታል። በፈረንጅ 2006 የተባበሩት መንግስታት ጠቅላላ ጉባኤ ፊት ቀርበው መናገር ነበረባቸው። እንደ ትናንት የመነጋገሪያ መድረኩ ላይ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ጆርጅ ቡሽ ቆመው ተናግረው ነበር። እናም በበነጋታው እዛው መድረክ ላይ የቆሙት ሁጎ ቻቬዝ እንዲህ አሉ። ትናንት ዲያብሎስ እዚህ መጥቶ ነበር አሉ። ቦታውን በጣታቸው እየጠቆሙና የመስቀል ቅርጽ ሰርተው እያማተቡ ዲያብሎስ እዚህ ነበር ትናንት፣ ልክ እዚህ ጋር። ይኸው ዛሬም ድረስ ቦታው ዲን ይሸታል ብለዋል። በመጽሐፍ ቅዱስ እንደምናውቀው ሰይጣን በመጨረሻ ዘመኑ ሲታሰር የማይጠፋ የዲን እሳት ውስጥ ይጨምራል። ይህን ለማለት ፈልገው ነው። ወይዛዝርትና መኳንንት አሉ ሲቀጥሉም ይህ ዲያብሎስ ነው ያልኳችሁ የዩናይትድ ስቴትስ አሜሪካ ፕሬዝዳንት እዚህ መድረክ ቆሞ ይችን ዓለም የገዛት ያክል በሚመስል መንፈስ ተናገረ። የእውነት ልክ የዚች ዓለም ብቸኛ ባለቤት የሆነ ያክል ነው እኮ ራሱን የቆጠረው ብለዋል። የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር ደግሞ እባክዎ አሏቸው በአንድ ወቅት በዓለም አቀፍ ሕግ በመስራት ይመኑ፣ ለዓለም አቀፍ ሕግ ይገዙ፣ ደግሞስ ከዚህ ከካስትሮ ጋር እንዲህ መወዳጀጆት ለራስዎትስ ለአገሮትስ ምን ይጠቅማል ብለው ነው ቢቀርቦት አይሻልም ሲሉ መከሯቸው። ቻቬዝ እንዲህ አሉ። አቶ ብሌር ሀፍረት ይኑር እንጂ እንዲህማ መረንና ስዳቱን አንተኮ ሞራል ካልፈጠረባቸው ከይሲዎች አንዱ ነህ። በዓለም ማህበረሰብ መተዳደሪያ ሕግ ስም ማንንም ለመተቸት መብት የሌለ ሰው ነህ አንተኮ በዚች ምድር ሕዝብ ፈጅ ከሆነ ቡሽ ሂትለር ጋር ተወዳጅነትን ለማትረፍ ጭራውን የሚቆላ ኢምፔሪያሊስታዊ የዳማ ጠጠር ነህ። ገሃነም ግባ አቶ ብሌር ብለዋቸው ነበር። ሁጎ ቻቬዝ ካፒታሊዝምን ፈጽሞ አያምኑትም። ከዚህ ቀደም በማርስ ላይ ሕይወት ሳይኖር አልቀረም ነበር ብለውም ይጠረጥራሉ። አሁን ልናየው ያልቻለውም በእሳቸው እምነት ካፒታሊዝምና ኢምፔሪያሊዝም ደርሰው ዶጋመድ ስላደረጉት መሆን አለበት። ልብ አድርጉ አሉ። እዚህ መሬታችን ላይ ከብዙ መቶ ዓመታት በፊት ታላላቅ ደኖች ነበሩ። አሁን ግን በረሃዎች፣ በርካታ ወንዞች ነበሩ። አሁን ግን ምድረ በዳዎች ብለዋል። የጆርጅ ቡሽ ዘመነ መንግስት ውጭ ጉዳይ ሚኒስትር ኮንዶሊዛ ራይስም የሁጎ ከፍተኛ ትችት ይደርስባቸው የነበሩ ሰው ናቸው። በአንድ ወቅት የኛ ወይዘሪት ብለዋቸው ነበር በሽሙጥ። ፕሬዝዳንቱም የሕግ አውጭነት ስልጣን ሙሉ በሙሉ ለራሳቸው እያጎናጸፉ ነው በሚል የአሜሪካ ባለስልጣኖች በተቿቸው ጊዜም ቻቬዝ እንዲህ አሉ። ምንድነው የኤምፓየር የሚፈልገው? በእርግጥ ኮንዶሊዛ ብለዋለች። እንደምናለሽ ረስተሽኛል መሰለኝ የኛ ወይዘሪት፣ በግልጽ ተናግረሻል። የኤምፓየር የሚፈልገው በመካከለኛው ምስራቅ አዲስ ጂኦፖለቲካዊ ካርታ ለመፍጠር ነው። ቻቬዝ ኮንዶሊዛ ላይ ለከፋ በማብዛት ይታወቃሉ። ልብ በይ አንቺ ሙጫ፣ አንቺ ልጅ፣ እኔ ሜዳ ላይ እንደሚበቅል ሾካማ ዛፍ አይነት ነኝ። ላለፈ ላገደመው መልካም ማዛዬን የምረጭ በመወዝወዝ የሚያንገላታኝን ደግሞ የምወጋ ሾክ ነኝ። ስለዚህ ኮንዶሊዛ ከኔ ጋር እኩል ጥምድ ቢቀርብሽ ይሻላል። ከኔ ጋር አሏት በአዲስ አበባ ቋንቋ። አትሳፈጭ አንቺዬ። የ2010 የሃይቲ ርዕደ መሬት የአሜሪካ ምስጢራዊ የጦር መሳሪያ ሙከራ ያስከተለው ርዕደ መሬት ሳይሆን አይቀርም ይሉ ነበር።
በእጅጉ የተቹት ግን የአሜሪካንን የእርዳታ አሰጣጥ ሁኔታ ነበረ። እንዳነበብኩት ከሆነ አሉ ሁጎ 3000 የአሜሪካ ባህር ኃይል ወታደሮች ጦር ሜዳ የሚዘምቱ ይመስል ጠመንጃቸውን ወድረው ነው ሄይቲ ተንደርድረው የገቡት። ያንተ ያለ ሃይቲ ጦር መሳሪያ አይደል የቸገራት። አሜሪካ መላክ የነበረባት ዶክተሮች፣ መድኃኒት፣ ነዳጅ፣ የመስክ ሆስፒታሎች ነበረ። በእርዳታ ሰበብ ሃይቲን በቁጥጥር ስር እየዋሉ ነው እንዴ እነዚህ ሰዎች? ይግረም ብሎ ደግሞ በሃይቲ ጎዳናዎች ላይ አትታይም። ሬሳ እየሰበሰቡ ነው ጉድጓድ ውስጥ ወይስ ቁስለኞችን ለማግኘት እየፈለጉ ነው እንዲጥፈት ያሉት? ምን አባቴ ላድርግ? በአደባባይ አይታዩም፣ በግል ያላየዋቸውም የት ይሆኑ ብለዋል። በነገራችን ላይ የሃይቲን የመሬት መንቀጥቀጥ አደጋ ተከትሎም ቻቬዝ ያደረጉት ሀገሪቱ ያለባትን የነዳጅ ዕዳ መማር ነበር። ሌላ ጸረ አሜሪካ ቋንቋቸው ደግሞ ወዳጅ አመራረጣቸው ነበር። የቻቬዝ ጓደኞች ከካስትሮ ይጀምራል። ካስትሮ፣ የኢራኑ አህመዲ ነጃድ፣ የዚምባብዌው ሮበርት ሙጋቤ፣ ከሁሉም በላይ ደግሞ ሟቹ ሳዳም ሁሴን ጭምር፣ እንደዚሁም የሶሪያው ፕሬዝደንት ሐፊዝ አልአሳድ። እነዚህ የሁጎ ቻቬዝ ወዳጆች ነበሩ። ሟቹ የሊቢያው መሪ ሙአመር ጋዳፊማ የልብና የቅርብ ወዳጃቸው ነበሩ። ጋዳፊ በመጨረሻ ላይ ከቱቦ ውስጥ ተስበው የወርቅ ሽጉጣቸውን እንደያዙ በድብደባና በመጨረሻም ሕይወታቸውን ሊያጡ ከመብቃታቸው በፊት አውቀውበት ቢሆን ኖሮ ወደ ቬንዙዌላ ይሸሻሉ ተብሎ ይታመን ነበረ። ያ ቢሆን ኖሮ ሁጎ ለማንም አሳልፈው አይሰጧቸውም ነበረ። በኢራቅ ጉብኝታቸው ሁጎ ከሳዳም ጎን ተቀምጠው በሳዳም አሽከርካሪነት በአንድ መኪና ሲሄዱ የተነሱት ቪዲዮ አላቸው። አህመዲ ነጃድ የዩራኒየም ጠመቃቸው ቀዩ መስመር ድረስ እስኪደርስ የሚጠበቁት የኢራኑ አህመዲ ነጃድም የሁጎ ቻቬዝ የልብ ምስጢረኛ ናቸው ለማለት ይቻላል። ከሁሉም በላይ ቻቬዝን አስገራሚ ያደረገው ብዙዎችን ያስደነገጠ ንግግራቸውን ያደረጉት በ2011 ለወታደሮቻቸው ነበረ። ለሞት ያበቃቸውን የካንሰር በሽታ እንዳለባቸው ያወቁበት ጊዜ ነበር 2011። በአጋጣሚ ደግሞ ካንሰር እንዳለባቸው ሲያውቁ የመጀመሪያው የላቲን ግራ ዘመም መሪ አልነበሩም። ከሳቸው በፊት ሌሎች ወደ ግራ የሚያዝነብሉ ጎረቤት የላቲን ሀገር መሪዎችም በዚሁ ነቀርሳ ሰደድ ተጠቅተው ነበረ እና ቻቬዝ እንዲህ ብለው ነበር። በዚህ በላቲን አሜሪካ በምንገኝ መሪዎች ዘንድ እየደረሰብን ያለው የነቀርሳ ሰደድ በየትኛውም ቀመስ ሲታይ መሆን ያለበት ነው ብዬ አላምንም። እንደውቺ አሜሪካ ነቀርሳን በረቂቅ መንገድ የምታስተላልፍበት ቴክኖሎጂ ፈጥራ እንደሆነስ ማሰብ ያስገርማል እንዴ? ምናልባት የዛሬ 50 ዓመትም አናውቀው ይሆናል ብለዋል። የአርጀንቲናዋ ፕሬዝደንት ወይዘሮ ክሪስቲና ፈርናንዴዝ ዲ ኪርችና እና የቀድሞ የብራዚል ፕሬዝደንት ሉዊስ ኢናቺዮ ሉላ ዳ ሲልቫ የካንሰር ተጠቂዎች ነበሩ። ታክመው ድነዋል። የብራዚሉ የጉሮሮ ካንሰር። የአሁኗ የብራዚል ፕሬዝደንት ወይዘሮ ዴልማ ሩሴፍም እንዲሁ በ2009 የካንሰር በሽታ እንዳለባቸው ተነግሮ ሕክምና ወስደዋል። የፓራጓይ ፕሬዝደንት ፈርናንዶ ሉጎ 60 ዓመታቸው ነው። ካንሰር እንዳለባቸው ያወቁት በ2010 ነበረ። ፊደል ካስትሮም በ2006 ነው ካንሰራቸውን ያወቁት እና ሁጎ በዛን ወቅት ካስትሮ ያሏቸውን ተናገሩ። ልጄ ቻቬዝ ተጠንቀቅ፣ የምትበላውንና ወደ አፍ የሚገባውን ልብ በል፣ በትንሽ መርፌ ሞትህን ትከትብሃለች ይቺ አሜሪካ፣ ቴክኖሎጂ አላት ብለዋኝ ነበር ብለዋል። ከ1999 ጀምሮ የካፒታሊዝምና የሥርዓቱ ጃንጥላን አሜሪካን ፊት ለፊት የሚጋፈጥ ሰው ነበሩ ቻቬዝ። አሜሪካንን በዓለም ታሪክ ውስጥ ትልቋ አሸባሪ ሲሏት የፈረደባቸው ቡሽን አህያ ዳቢሎስ ብለዋቸው ያውቃሉ። ኦባማን ደግሞ ደንቆሮ። አሁን ቻቬዝ ከዚህ ዓለም በሞት ተለይተዋል። ነፍስ ግቢ ነፍስ ውጪ በነበሩበት የጣር ሰዓት ድምፃቸው ታግዶ በከንፈራቸው ንቅናቄ ብቻ ለመጨረሻ ጊዜ የተናገሩት ግን መሞት አልፈልግም፣ አልሙት እባካችሁ ነበር ያሉት። ኩባ እንደ ቬንዙዌላ አልቅሳለች። 21 ጊዜ መድፍ ተኩሳለች። ምናልባት ግን አዛውንቱ ፊደል ካስትሮ ሩዝ ከቼጎቬራ በኋላ እንደ ሁጎ ወዳጅ፣ ጓደኛ፣ ወንድም አልነበራቸውም። አምላኬ ምነው ዕድሜን አንዘላዘልከው አላሉም አይባልም። ዩናይትድ ስቴትስ አሜሪካ የሁጎ ቀብር ላይ ነበረች፣ በኤምባሲዋ ጉዳይ ፈጻሚ ደረጃ።
አምባሳደር የላትም። ተከፈተ አሉ ኦባማ የሁጎን ሞት ተንተርሰው ሲናገሩ። ተከፈተ አዲስ ምዕራፍ በአሜሪካና በቬንዙዌላ ህዝቦች መካከል። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ዞን በመጻረ ቃል ኡናሲር የሚባለውን ክልላዊ ህብረት በመሪነት ፈጥረዋል። በቅርቡ ደግሞ አሜሪካና ካናዳን ሲተቡ በስተቀር ቀሪዎቹን የካሪቢያንና ላቲን አሜሪካ መንግስታትን የሚያካትተውን በመጻረ ቃል ሰላክ የተባለውን ክልላዊ አካል እንዲመሰረት በግንባር ቀደምትነት አግዘዋል። የዚህ አይነቱ ውህደት አይነተኛ ውጤቶች በርካቶች ናቸው። ከመካከላቸው አንዱ ደግሞ ከዩናይትድ ስቴትስ አሜሪካ የጣለባትን ከ30 ዓመታት በላይ የፈጀ ማዕቀብ ብቸኛነት ውስጥ የነበረችውን ኩባን ነፃ ማውጣት መቻሉ ነበር። ኩባ በወዳጅ ዋጋና ኪስን በማይጎዳ እጅግ ዝቅተኛ የረጅም ጊዜ አከፋፈል በአመት የ7 ቢሊዮን ዶላር የነዳጅ ዘይት ከቬንዙዌላ ታገኝ ነበር። ወደ ኢትዮጵያ ገንዘብ እንመልሰው ካልን ወደ 140 ቢሊዮን ማለት ነው። ቻቬዝ ሁጎ የዩናይትድ ስቴትስ አሜሪካ ካፒታሊዝምና በሷ የሚደገፈው ኒዮ ሊበራሊዝም የከፉ ተቃዋሚ ነበሩ። ከ9/11 በኋላ አሜሪካ በኢራቅና በአፍጋኒስታን ያደረገቻቸውን ዘመቻዎች ሽብርን በሽብር የምትዋጋ እያሉ በአደባባይ የሚነቅፏት ተችዋ ነበሩ። ብዙዎቹ ልብ ያላሉት ግን እጅግ ትልቅ ፋይዳ ያለው የቻቬዝ አሻራ ይላሉ ገምጋሚዎቻቸው። የቻቬዝ ርዕዮተ ዓለማዊና አብሪ ሰብዕና በላቲን አሜሪካ ሀገሮች ያሰፈነው መንፈስ ነው። ላቲኖች በማንኛውም ዲሞክራሲያዊ ምርጫ ውድድር ላይ ከቻቬዝ በኋላ ማለት ነው ምርጫቸው በተከታታይ ግራ ዘመም የፖለቲካ ፓርቲዎችንና ፖለቲከኞችን እየሆነ መጥቷል። የዚህ ምክንያቱ ደግሞ ይላሉ ቻቬዝ የሚያስበውን የሚናገር የሚናገረውን ደግሞ የሚፈጽም ብርቅ ፖለቲከኛ ስለነበረ ነው ይላሉ። ቬንዙዌላ አንጀቷ ድረስ በተሰማት ሰቀቀን እያለቀሰች የተለየችው ሰው የተለየችው መሪዋ ሁጎ ቻቬዝ ቅንጣት በሚለቅሙ መከረኞቿና በሚቀናጡ ቅምጥሎቿ መካከል ላይና ታች ተንቦርቅቆ የነበረው ልዩነት ያጠበበ ብዙሃኑን በአገራቸው ምድር እኩልነት እንዲሰማቸው ያደረገ አገራቸውን በላቲን አሜሪካ አገሮች ሲታይ እንኳን በቁጥር 1 የምትጠቀስ እኩልነት እየተንሰራፋባት የመጣ የጋራ አገር ያደረጉ ሰው ነበሩ ይሏቸዋል። በወታደራዊ ኮማም በርካሽ ዋጋ የተሰሩለት የመኖሪያ ቤቶች ውስጥ ይኖራል። ነፃ ሕክምናና እስከ ዩኒቨርሲቲ ነፃ ትምህርት ያገኛል፣ ያውም በጥራት። መንገዱ ቀየው ለምቷል፣ መሰረተ ልማት ተዘርግቶለታል። በቀጥታ በሚሳተፍባቸውና የራሱን ጉዳዮች ወደ ላይ ሊያስተጋባበት በሚያስችሉ ከ300,000 ያላነሱ የማህበረሰብ ምክር ቤቶች ውስጥ ተደራጅቷል። በዛሬዋ ቬንዙዌላ የፖለቲካ አሸናፊ ለመሆን በቻቬዝ ክንድ ከጉድጓድ ተስበው የወጡትን ሚሊዮኖች ድሆች ማህበረሰቦችን ብቻ ሳይሆን ከፊል ደልዳላ ነዋሪዎችን መካከለኛ ገቢ ያላቸውን ጨምሮ የግድ ግምት ውስጥ ማስገባት ወሳኝ ነው። በውጭ ጉዳይ ፖሊሲያቸው ቻቬዝ የላቲኖችን ውህደት በማራመድ የሚቀድማቸው አልነበረም። እምቅ የሆነውን የነዳጅ ሀብታቸውን በመጠቀም ቻቬዝ ካሪቢያን ለሚሰኙ የደሴት ሀገሮችና ሌሎች የላቲን ደሃ ሀገሮች በአነስተኛ ዋጋ ኪሳቸውን በማይጎዳ የረጅም ጊዜ ክፍያና ተስማሚ አከፋፈል ዘዴ ነዳጃቸውን አዳርሰዋል። ይህም እነዛ ሀገሮች አሁን ለነዳጅ ሊያወጡ ይገደዱ የነበሩትን ከፍተኛ መጠን ያለው ገንዘብ ወደ ሀገራቸው መዋዕለ ንዋይ እንዲያፈሱና ኢኮኖሚያቸውን እንዲገነቡበት እድል ሰጥቷቸዋል። ይህም በመሆኑ ሀገሮቹ ለወትሮ ከአሜሪካ ጋር በተሳሰረ ሁኔታ ብቻ የግድ መኖር የነበረባቸውን ሁኔታ ትተው ወደ ራሳቸው እንዲያዩና በመካከላቸው የእርስ በርስ ጤናማ ግንኙነት ፈጥረው እንዲያድጉ በር የከፈተ ነው። ቻቬዝ ከዚህም በላይ የታወቁትንና ተፈትነው ያለፉትን ነባሮቹን ጸረ አሜሪካ አረበኛ ሀገሮች ኩባና ኒካራጓን ከቦሊቪያና ኢኳዶሪያ ጋር አጣምረው ሌሎችንም በማካተት አልባን መሰረቱ። ይህ አልባ ተብሎ የሚነበብ የእንግሊዝኛ ምህጻረ ቃል በሙሉ ንባቡ የአሜሪካ ህዝቦች ቦሊቫሪያዊ ቃል ኪዳን ይባላል። ይህ አልባ የተሰኘ ቦሊቫሪያ ቃል ኪዳን
በክልሉ ላይ የሚናኘውን የአሜሪካ መራሹን የነጻ ንግድ ስምምነት በመጻረር የቆመ ነው። ከነጻ የንግድ ስምምነቱ በፉክክር ላይና በውድድር ላይ ብዙ በማትረፍ ላይ የተመሰረተ ንግድን በመቃወም አልባ ግን የክልሉ ንግድ በጎረቤታዊ ወዳጅነትና በትብብርና በመረዳዳት መንፈስ ላይ የተመሰረተ እንዲሆን የሚሰራ ነው። ሁሉንም የደቡብ አሜሪካ ሀገሮችን በአባልነት በሀገራቸው ምድር ብቻ ሳይሆን በታዛቢዎች አስተያየት ምናልባትም በዓለም ጭምር እጅግ የታወቁና ግምት የሚሰጣቸው መሪ ለመሆን የበቁ ሰው ነበሩ። ለዚህ አይነቱ ብሔራዊ የብዙሃን ተመላኪነትና የዓለም ታዋቂነት ያደረሳቸው ምስጢር ደግሞ ቦሊቫሪያን ብለው የጠሩት አብዮታቸው እንድምታ ነበረ። ቦሊቫሪያ ራሷ ቬንዙዌላንና ሌሎች 4 የላቲን አገሮችን ከስፔን ቅኝ ገዢዎች መዳፍ ውስጥ ፈልቅቆ ያወጣ የ19ኛው ክፍለ ዘመን ላቲናዊ የነጻነት ፋኖ የሲሞን ቦሊቫሪያ የመጀመሪያ ስም ነው። ቻቬዝን የጸነሳቸው እሳቤ ይህ የነጻነት አርበኛ መንፈስ ነው ይላሉ የሚያውቃቸው። ስር ነቀሉ፣ ዓይንና ልብ ገቡ፣ ዘፋኙ፣ ዳንሰኛው፣ ባጭር ቃል ሞገደኛውና አንዳንዶች እንደሚሉት ለከት የለሽ ተሳዳቢው ሁጎ ቻቬዝ ከመካከለኛው ምስራቅ ውጪ በምዕራባውያን ንፍቀ ክበብ ውስጥ ዋናዋ ወይም በዓለማችን የነዳጅ ሀብታም አገሮች ተርታ 10ኛ ደረጃ ላይ የምትገኝ አገራቸውን ለ14 ዓመታት ያክል በዲሞክራሲያዊ ምርጫ አሸንፈው ነገር ግን እሳቸው የ21ኛው ክፍለ ዘመን ሶሻሊዝም በሚሉት ህብረተሰባዊነት መርህ ልቧን ሁለት በከፈለ መስተዳደር ስር ጸጥለጥ አድርገው አስተዳድረዋታል። ይህ የቻቬዝ 14 ዓመት ያስቆጠረ ስር ነቀልና ማህበረሰባዊ ፍትህ ያዳረሰ አዲስ ሶሻሊዝም የዛችን አገር ብቻ ሳይሆን ከ22ቱ የላቲን አገሮች ውስጥ የአብዛኛዎቹን ገጽታና ተምኔት ቀይሯል። ደሴቶችን፣ ካሪቢያን አገሮችንም አካቷል። እኚህ ባለቀይ መለዮ የቀድሞው የአየር ወለድ ሌተና ኮሎኔል የዚችን አገር በትረ ስልጣን በጨበጡበት 14 ዓመት ውስጥ የተባበሩት መንግስታት ኮሚሽን ለላቲን አሜሪካ በግልጽ እንዳስቀመጠው ከሀገሪቱ ህዝብ ቁጥር ውስጥ 46.8 የነበረውን የድሆችን ቁጥር ግማሽ በግማሽ በሚባል አስደናቂ ለውጥ ወደ 29 በመቶ አውርደውታል። ከድህነትም ባነሰ ከሰው ተራ የወጡ ምናምኔት የሌላቸው በሚያስብል ደረጃ ውስጥ ኤክስትሪም ፖቨርቲ ውስጥ ይገኙ ከነበሩት ቬንዙዌላውያን ምስኪኖች መካከል አየር ወለዱ ቻቬዝ ከ2/3 በላዮችን ከጉድጓዱ ስበው ወደ ጤናማ አየር ወደ ጤናማ ኑሮ አውጥተዋቸዋል። የቻቬዝ ዘመን ቬንዙዌላዊ በከፍተኛ የመንግስት የነዳጅ ገንዘብ መፈንቅለ መንግስት ሙከራ በፈረንጅ 1992 ወደ ሀገሪቱ ፖለቲካ እየመጡ ባልተሳካው ሙከራ 2 ዓመት የታሰሩ ከዛም በምህረት ተፈቱና የራሳቸውን 5ኛ ረድፍ የተባለ ፓርቲ አቋቁመው በምርጫ ፖለቲካ አሸንፈው ስልጣን ከያዙበት 1999 ጀምሮ ቻቬዝ 4 ጊዜ በምርጫ አሸንፈዋል። አሁንም የሌላ የ6 ዓመት የስልጣን ዘመን አሸናፊ ሆነው ሳለው ነው ነቀርሳ ከፖለቲካም ከህይወትም የለያቸው። ቻቬዝ በስልጣን ዘመናቸው ከሶቪየት ሶሻሊዝም የተለየ ያሉትን የ21ኛው ክፍለ ዘመንን ሶሻሊዝምን እውን ለማድረግ ያግዛቸው ዘንድ ህገ መንግስታዊ ለውጥ አድርገዋል። ህዝብ አሳታፊ ስርዓት አደራጅተዋል። የሀገሪቱን የነዳጅ አቅራቢዎች ድርጅት 60 በመቶ በመንግስት ቁጥጥር ስር እንዲውልና ሌሎች ቁልፍ ኢንዱስትሪዎችን በመንግስት ቁጥጥር ስር ለህዝብ ጥቅም አውለዋል። የቻቬዝ የ21ኛው ክፍለ ዘመን ሶሻሊዝም ከቀድሞ የሶቪየት ሶሻሊዝም የሚለይበት ሌላ እንግዳ ባህሪው በምህርነት ከሚጠቅሳቸው ነጥቦች አንዱ በክርስትና እምነት ከሶቪየት ህብረት ኮሚኒዝም በተለየ የ21ኛው ክፍለ ዘመን የቻቬዝ ወይም ቻቪዝሞ ሶሻሊዝም ለየት የሚያደርገው አንድ እንግዳ ባህሪ ያለው በዚህ የማህበራዊ እኩልነት መርሁ ላይ እንደ አንድ ታላቅ መሪ ከሚያቸው መካከል ከቦሊቫሪያው የነጻነት ታጋይ ውጪ ኢየሱስ ክርስቶስ አንዱ ነው። እኚህ የቻቪዝሞ መስራች ቻቬዝ ሁጎ በማንኛውም ንግግራቸውም ሆነ በደረሱበት ቦታ ያማትባሉ። ኢየሱስ ክርስቶስ የማህበራዊ እኩልነት አደላዳይ እንደሆነ ያምኑ ነበር። ቻቬዝ በተረፈ በዓለም መድረክ ለከት የላቸውም እስኪባል ድረስ አሜሪካንን ተናግረዋታል። በፈረንጅ 2006 የተባበሩት መንግስታት ጠቅላላ ጉባኤ ፊት ቀርበው መናገር ነበረባቸው። እንደ ትናንት የመነጋገሪያ መድረኩ ላይ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ጆርጅ ቡሽ ቆመው ተናግረው ነበር። እናም በበነጋታው እዛው መድረክ ላይ የቆሙት ሁጎ ቻቬዝ እንዲህ አሉ። ትናንት
ዲያብሎስ እዚህ መጥቶ ነበር አሉ ቦታውን በጣታቸው እየጠቆሙና የመስቀል ቅርጽ ሰርተው እያማተቡ። ዲያብሎስ እዚህ ነበር ትናንት፣ ልክ እዚህ ጋር። ይኸው ዛሬም ድረስ ቦታው ዲን ይሸታል ብለዋል። ወደ ዓለምና ዝግጅት ነው የምናልፈው። ሰሞኑን በቦሊቪያ የፕሬዝዳንታዊ ምርጫ ተደርጎ ነበር። የ54 ዓመቱ ቀይ ህንድ እዛው ኢንዲጂነስ የሚሏቸው አይነት ሰው ናቸው። ኢቮ ሞራሌስ በድጋሚ ቦሊቪያን ለመምራት በ61 በመቶ ድምጽ ተመርጧል። ደቡብ አሜሪካ አካባቢ ሰሞኑን ምርጫ በስቷል። በብራዚልም እንደዚሁ ምርጫ ሲካሄድ ነበረ። ዓለምነዋሴ ግን የሚወስደን ወደ ሌላኛዋ የደቡብ አሜሪካ ሀገር ነው። እቺ ሀገር በርካታ ታላላቅ ሰዎችን ማፍራት ችላለች። በጥሩም በበጎም በመጥፎ ማለት ይቻላል። ከዚህ ቀደም እንደነ ኤሪክ ራሚሬዝ ሳንቼዝ ወይም ደግሞ ካርሎስ ቀበሮን የመሳሰሉ ዓለም አቀፍ አሸባሪዎችን ያፈራች ሀገር ነች። በነዳጅ ሀብቷ የበለጸገችው ቬኔዙዌላ። ከዚህ በተጨማሪ ደግሞ አሜሪካንን የማይፈሩ መሪዎችን የምታፈራ ሀገር ነች ቬኔዙዌላ። በቬኔዙዌላ ቆይታ እናደርግና ከዓለም ነገር በኋላ ላይ ተመልሰን የምንገናኝ ነው የሚሆነው። በደጋፊዎቻቸው ዘንድ ኮማንዳንቴ አዛዡ ይሰኝ የነበሩት የቬኔዙዌላው ፕሬዝዳንት ሁጎ ራፋኤል ቻቬዝ ፍሪያስ 21 ወራት ከፈጀ የነቀርሳ በሽታ ፍልሚያ በኋላ በካራካስ ወታደራዊ ሆስፒታል ውስጥ ከዚህ ዓለም በሞት ተለዩ። የካቲት 29 ሐሙስ የኢራኑ ፕሬዝዳንት አህመዲ ነጃድና የኩባው ፕሬዝዳንት ራውል ካስትሮን ጨምሮ 32 የዓለም መሪዎች በአብዛኛው ግራ ዘመሞች በተገኙበት ሥርዓተ ስንብታቸው ተፈጽሟል። አስከሬናቸው ግን ግባ ለመሬት አልተባለም። በሳይንሳዊ የማድረቂያ ዘዴ ተጠብቆና በክሪስታል መስታወት ውስጥ ተሸፍኖ ከትውልድ ትውልድ ከዘመን ዘመን እንዲተላለፍ በወታደራዊ ሙዚየም ውስጥ ደርቆ እንዲኖር ተወስኗል። ይህም ቻቬዝ ሁጎን እንደ ቀደምት የሶቪየት መሪዎች ቭላዲሚር ኢሊች ሌኒን እና ጆሴፍ ስታሊን፣ እንደ ቻይና፣ ቪየትናምና ሰሜን ኮሪያ አብዮታዊ መሪዎች ማኦ ሴቱንግ፣ ሆቺሚንና ኪም ኢል ሱንግ ሁሉ በድንገላቸው አፈርም አይቀምስ ይልቁንም በሕያው መካከል የሚኖርና የሚዘከር ይሆን ዘንድ ተወስኗል። ይህም በላቲን አሜሪካ ምድር በድንገላቸው ካፈር በላይ ተጠብቆ እንዲቆይ ሲወሰንላቸው ቻቬዝ ሁጎ የመጀመሪያውና ብቸኛው የላቲን መሪ ይሆናሉ። በ58 ዓመታቸው የሞቱት ቻቬዝ